የሁላችሁ ዛሬ ቆንጆ ምሳ ልሰራ ነው። ይሄ በጅንጃን ነው። በጅንጃን እና ድንች ጠብሼ እንደዚህ እንትን አስተካክዬ አለ ማለት ነው። ኦቨን ውስጥ እንድከተው በጅንጃን እና ድንች እዚህ ጋር ያው ሰዓት ስለሚፈጅ እንትን አላልኩም። የሆነ ክሬም አለ፣ የሆነ ቅመም የሚጨመረው ነገር አለ፣ አዘጋጅቻለሁ ማለት ነው። ወደዚህ ስትመጡ ደግሞ ዶሮን በትንንሽ ከትፌ ሽንኩርት አቁላልቼ መጀመሪያ ዶሮን፣ ከዛ የነሱ ፍልፍል ታውቃላችሁ ላይ ቃራቸውን እነሱን ቅመሞችን አርጌ አዘጋጅቻለሁ ማለት ነው። ከዛ ወዴት እንደምጨምር አብረን እናያለን ማለት ነው። ደስ የሚል ቆንጆ ምግብ ነው የሚሆነው ማለት ነው። እየተወጣቸው እና ከዚህ አንቺ ስለሆነ አይመችም፣ ግን ይሄ እንደዚህ ተዘጋጅቷል። ከዛ ወዴት ጨምራን መሰላችሁ? ወደዚህ ነው ጨምረው ማለት ነው። ወደዚህ ጨምራለሁ ማለት ነው። እንደምታዩት ከላይ ነው ማረገው ማለት ነው። አያችሁት ውዶች? በጣም ቆንጆ ነው የሚሆነው። ይሄ ታዲያ ሽንኩርትና ነጭ ሽንኩርት፣ ዝንጅብል ምናምን ጥብስ አድርጌ ከዛ ዶሮን በትንንሽ ከትፌ ዶሮውን ጥብስ ካለ በኋላ ቅመሞቹን አረጋለሁ ማለት ነው። ትንሽ ሳልሳ ነው በላይ ነገር ማለት ትንሽ ሳልሳ አረጋለሁ። ከዛ የነሱ ቃራዎች ይሄ በየአይነት አለ አይደለ? ቀይም እንደምታዩ ማለት ነው። መሽሩምም እንደዚህ በሽሪምሪ ነው የከተፍኳቸው ማለት ነው። ዶሮውን እነዚህን በትንንሽ ነው የከተፍኳቸው ማለት ነው። ከዛ አንድ ላይ ጥብስ አርጋችሁ እስማን በጣም መጣፈጥ ምግብ ነው የሚሆነው። ከዛ ኦቨን ውስጥ ይገባል። ትንሽ ነው ታደለ፣ ትንሽ ሰዓት ማለት ነው። ለ10 ደቂቃ ትንሽ ልክ እንፋሎት ወደ ላይ ሲወጣ፣ ምክንያቱም ዶሮን ሁሉም ነገር ስለበሰለ ማለት ነው። ይሄ ክሬሙን ከላይ ያደርጋለሁ። ከዛ ኦቨን ውስጥ ተወሰነ ከታች ከፍታለሁ። ልክ መንተክተክ እንደ ሲጀምር ከላይ ቀላ አደርገዋለሁ። ከዛ በቃ ቆንጆ ምግብ ይሆናል ማለት ነው። ትፈልጉ ከኩብስ ጋር ትበላላችሁ፣ ከሩዝ ጋር የሚበሉም አለ። በጣም የሚጣፍጥ ምግብ የምር ማለት ነው። ማተማይ የሚያዋጀችው አላላ ጀስተኒ አፋን ከኛን ስለባችሁ ባጥየችው አሰራሩ ማለት ነው። እና በጣም የሚጣፍጥ ምግብ ነው የምር ነው የምነግራችሁ። ከዛ ክሬሙን ከላይ እናደርጋለን እንደምታዩት ማለት ነው። ክሬሙን ከላይ እናደርጋለን። ከዛ በጣም የሚጣፍጥ ምግብ ነው የሚሆነው የምሬን ነው የምነግራችሁ። በጣም መጣፈጥ ምግብ ነው የሚሆነው የምር ነግራችሁ። አያችሁ ወዶች? ከዛ ኦቨን ከፍታለሁ ለትንሽ ደቂቃ 20 ደቂቃ፣ ምክንያቱም ዶሮን በስለዋል ሁሉም ነገር የበሰለ ስለሆነ ማለት ነው። ብቻ ትንሽ በቃ አይደለ ተክተክ ብሎ ከዛ ከላይ ምንድነው ማድረግ መሰላችሁ? ከላይ ደግሞ ቃላ እንደሌለኝ ማለት ነው። መጨረሻ ላይ ያሳያችኋል። ይሄን ነው ወዶች። በዚህ በልታችሁ በፈልጉ በኩብስ በቅጣቸው ማለት ነው። በፈለጋችሁ መብላት ትችላላችሁ ማለት ነው። በጣም የሚጣፍጥ ምግብ ነው የምር ማለት ነው። እኔ ጊዜውን እንዳልፈጅ ብዬ እንደዚህ ቅመም ትንሽ ቅመም ነው ያደረኩት። ብዙም ቅመም አይደለም ያደረኩት ማለት ነው። አያችሁታ? አረፍ ምግብ ነው የሚሆነው። ከዛ በሩዝ ይበላዋል፣ በቅጣ ይበላዋል። በጣም የሚጣፍጥ ምግብ ነው የምነግራችሁ። ሰርታችሁ ሞክሩት። ይሄ ዶሮአችሁ ደግሞ ይሄ አጥንት የሌለው ዶሮ አለ አይደለ? ሲደር የሚሉት እሱ ነው የተጠቀምኩት ማለት ነው። መጨረሻ ላይ ያሳያችኋለሁ ደግሞ ከኦቨን ሲወጣ